ሰላም እንዴት ናችሁ ተመልካቾቻችን? ፋንፍሊክስ ሚውዚክ በኤፒሶድ 3 መልሶ ተከስቷል። በዛሬው ኤፒሶዳችን የገስት ሴግመንት እና የዋትስ ኒው ሪሊዝስ ሴግመንት ይኖረናል። የትም እንዳትሄዱ አብራችሁን ቆዩ። ኢትዮጵያ ውስጥ የተሰሩ ስላሉ ሙዚቃዎች አብረን እንወያያለን፣ እናወራለን። ተከታተሉ። ሰላም ተመልካቾቻችን፣ አሁን በፋንፍሊክስ ሚውዚክ ዋትስ ኒው ዋት አር ዘ ኒው ሪሊዝስ ወደሚለው ሴግመንታችን አልፈናል። አሁን ባሳለፍነው ሰሞን አዲስ የተለቀቁ ሙዚቃዎች አሉ ወይ እነማን ናቸው የሚለውን አሁን እናያለን ማለት ነው። በመጀመሪያ ልጠቅስ የፈለግኩት የጽጌ ሮያልን ነው። በጣም የምንወዳትና የምናደንቃት ቲክቶከራችን ኢንፍሉዌንሰራችን ጽጌ ሮያል አዲስ ሙዚቃ ለቃለች። አይ ቲንክ ከዚህ በፊት የሙዚቃ ስራ ሰርታለች ብዬ አላስብም። ይሄ የመጀመሪያዋ ነው የሚሆነው። በሙዚቃ ስራ ደቢው ሲንግል እና ሚውዚክ ቪዲዮ እንዲሁም ሰርታለች ማለት ነው። በብራቮ ኢንተርቴይንመንት ነው ይሄን ሙዚቃ ማግኘት የምትችሉት። የኔ ፐርሰናል ኦፒኒየን ስነግራችሁ በጣም ተመችቶኛል። ልጅቷ ትችላለች። ኤነርጂዋ በጣም ከባድ ነው። በጣም ጎበዝ ልጅ ናት። ያው በቲክቶክ ስራዎቿ ነው የምናውቃት፣ ግን አሁን ደግሞ በሙዚቃውና በሚውዚክ ክሊፑ ሪሊ ብቃቷን ማሳየት ትችላለች ብዬ አስባለሁ። ሙዚቃውንም የሰሩላት ልጆች በጣም ጎበዞች ናቸው። ግጥም፣ ዜማ፣ ይሄ አረቢያን ስታይል አይነት አረቢያን ስልት ያለው ሙዚቃ ነው። ደመቅ ያለ ሞቅ ያለ ነው። ቪዲዮም የተሰራው ሀረር አካባቢ ይመስለኛል። ይሄ የሀረርንም ባህል የማስተዋወቅ ስራም ሰርታለች በሙዚቃዋ። ለካ ለካ መውደድ እንደዚህ ነው ሲነካ ትላለች በሙዚቃዋ እና ድምጿም ደስ ብሎኛል። እኔ ቱ ቢ ኦነስት ኤቭሪቲንግ አሪፍ የተሰራ ሙዚቃ ነው። ሚውዚክ ቪዲዮም በጣም ደስ ይላል። ኤፍሬም ነው የሰራላት። ተመችቶናል። ጽጌ ፕሊስ በዚሁ ቀጢ። ሌሎች ሙዚቃዎችን መስራት ብቻ በጣም ደስ ይለናል። ብቃትሽን ልናይ እንወዳለን። በመቀጠል አብነት ባላ አይ ቲንክ ሁለተኛ አልበሙን ለቋል ባሳለፍነው ሰሞን። ከዚህ በፊት ሌላ አልበም እንደለቀቀ አሁን አውቄያለሁኝ። ይሄ ደግሞ አዲሱ አልበሙ አይ ዲድ ኢት በዘነዘና የሚለውን አዲስ አልበም ባለፈው ሰሞን ለቆልናል ከ4 ሳምንት በፊት። ቱ ቢ ኦነስት ከዚህ በፊት አላውቀውም ነበር አብነት ባላ እንደ አርቲስትም አላውቀውም፣ ግን ሶሻል ሚዲያ ላይ እንቅስቃሴ እንዳለው አሁን አውቄያለሁኝ። ወደ 100,000 የሚያክል ፎሎወሮች አሉት ቲክቶክ ላይ። በደንብ እንቅስቃሴ ያለው ኢንጌጅመንት አለው። በሙዚቃው ደረጃ ግን በጣም ጎበዝና ታለንትድ ይመስለኛል። በጣም ኤክስፒሪየንስ ያለው ሚውዚሽን ይመስላል። በግጥምም በአቀራረብም በዴሊቨሪም ማለት ነው። ሙዚቃው አይ ዲድ ኢት በዘነዘነ የሚለውን 3-4 ትራኮችን ሰምቻለሁ። በጣም ሜንስትሪም መውጣት የሚችሉ ትራኮች እንደሆኑ አስባለሁ። በደንብ ሊደመጡና ሊሰሙ የሚችሉ አሁን ለሰው የሚቀርቡ አይነት ሙዚቃዎች ናቸው ብዬ አስባለሁ። እንደማየው ከሆነ ብዙ ቪው እና ኤንጌጅመንት የለውም፣ ግን በደንብ ፕሮሞሽን ቢሰራበት አብነት ሪሊ ሰው ጋር መድረስ የሚችሉ ሙዚቃዎች ናቸው ብዬ አስባለሁ። በግጥም ደረጃ በጣም ደስ የሚሉ ጥርት ያሉ ግጥሞችን ያቀረበው ራፕ ስልት ነው። አብዛኛው ሙዚቆቹ ራፕ ስልት በባህላዊ አይነት ቢቶች ናቸው የቀረቡት። ይሄ ለህዝቡ ተቀባይነትና ተደማጭነት መዋል የሚችሉ ናቸው ብዬ አስባለሁ። አብነት ፕሊስ ፕሮሞሽን ላይ በደንብ ሰራ እንላለን። በመቀጠል ኢጊቱ ባሳለፍነው ሰሞን አዲስ ሲንግል ከነ ሚውዚክ ቪዲዮ ለቃለች። ኢጊቱን በጣም የምንወዳት ነው የምንናፍቃትም አርቲስት ናት። ቢካዝ የሆነ ሰሞን አንድ በጣም ደስ የሚሉ ሲንግሎችን አውጥታ በልቤ መሀላ እና 30 40 50 70 80 በሚለው ሙዚቃ እናቃት ነበርና በጣም ተወዳጅነትም አግኝታ ነበር። የምር ናፍቃንም ነበር፣ ጠፍታ ነበር የሆነ ሰሞን። አሁን አንተን እኔ በሚል አዲስ ሲንግል ከነ ሚውዚክ ቪዲዮ ተገኝታለች። ደስ ብሎናል። ሪሊ ዊ ላቭ ኢት ቢካዝ ይሄ ሙዚቃዋ ደግሞ በጣም ደስ የሚል ሮማንቲክ የሆነ ቫይብ ያለው ነው። በጣም ደስ የሚል የፍቅር ስሜትን የሚገልጽ ነው። ሺ ኢዝ ሶ ጉድ አት ዲስ ባይ ዘ ዌይ። የምር ዴሊቨሪዋ በጣም ነው ደስ የሚለኝ፣ ቮካሏ በጣም ነው ደስ የሚለኝ እና ምንም አይነት ሙዚቃ ይዛ ስትመጣ ሀሳቧና ስሜቷን ማስተላለፍ ትችላለች በሙዚቃዋ። የምር ትክክለኛ ሚውዚሻን ናት ብዬ የማስብበት ምክንያት ይሄ ነው። ሚውዚክ ቪዲዮም በጣም ደስ ይላል። በለመድነው ስታንዳርድ ነው ያቀረበችልን። ከዚህ በፊት የምናውቃቸው የሷ ሚውዚክ ቪዲዮዎች በጣም የሚያምሩ ከለራቸው በጣም ደስ የሚሉና የሚስቡ ናቸው። ይሄ ሚውዚክ ቪዲዮ ከ54 ቫይብስ ጋር አብራ ኮላቦሬት በማድረግ ነው ፖስት ያደረገችው። በራሷ ዩቲዩብ ቻናል ማግኘት ትችላላችሁ። በመቀጠል ሚክዋን ቫይራል ለወጣው ሳውንድ ኧረ እባክሽ የሚለው ሚውዚክ ቪዲዮ ሰርቶለታል። ሚክዋን በጣም በሂቶቹ እናውቀዋለን። ሸግዬ ሸጊቱ፣ ዋገዳይ ደግሞ እንዲሁም ከለምለም ጋር ኮላቦሬት አድርገው በሰሩት ሙዚቃ ሚክዋንን እናውቀዋለን፣ እናደንቀዋለን። አሁን ኧረ እባክሽ የሚለውን አዲስ ትሬንድ እያደረገ የነበረውን ሳውንድ መቼም ቲክቶክ ላይ ሰምታችሁታል። ከማጣህ ሞታለው
የምትለዋን AI የመሰለችን ሳውንድ ቫይራል ስታደርግ ሰምተናታል እና አክቹሊ የሚክዋን ሙዚቃ እንደነበር አሁን ያወቅኩት እና በጣም ደስ ብሎኛል ላይክ በዚህን ያህል ቫይራል ወጥቶ አሁን ደግሞ ለሚውዚክ ክሊፕ መድረሱ ይሄ ሳውንድ as far as the video production ትንሽ እንትን ብሎብኛል ማለት ላይክ በለመድነው ስታንዳርድ አይደለም ያስቀጠለን ሚክዋን ቢካዝ ከዚህ በፊት በጣም የሚያማምሩ ሚውዚክ ቪዲዮዎች ነበር ሰርቶ ያሳየን ይሄኛው ትንሽ የፈጠነ ስራ መሰለኝ so እኔ በዛ አንጻር ነው ያየሁት በሙዚቃም ደረጃ እንደዛው ትንሽ በምናውቀው ስታንዳርድ አይደለም so ሚክዋን ፕሊዝ የምናውቀውን ሚክዋን መልሰን ብናየውና ከዛ በላይም ያው ስለምንጠብቅ ብዙ ስራ ካንተ እንጠብቃለን we love to see it ከዚህ በኋላ የሚመጡትን ስራዎችን ለማየት እንጓጓለን በመቀጠል ሌኩን በጣም ለየት ባለ ስልቶቹና ስራዎቹ ነው የምናውቀው ኖታብሊ ረገብ የሚለው በጣም ታዋቂው ነው ሌኩንን ሳስበው እኔ ረገብ የሚለው ሙዚቃውን ይመጣልኝ በጣም ደስ የሚል ጽድት ያለ ስራ ነው በቃ እኔ ልለው የምችለው ራሱንም በደንብ ማስተዋወቅና መግለጽ የቻለበትም ስራ ነው ረገብ አሁን ባሳለፍነው ሰሞን 7 ድርብ የሚል አዲስ ሙዚቃ ሪሊዝ አድርጎልናል well if at first sight መጀመሪያ የተረዳሁት impression was like this is so deep ነው ያልኩት ማለት ነው because ገና ከቪዥዋላይዘሩ ራሱ ሳየው and ከቁጥር አቆጣጠሩ 7 በጣም የተቀደሰች ቁጥር ናትና 7 ድርብ ይላል and ያው ቪዥዋላይዘሩን በራሱ ዩቲዩብ ቻናል ማየት ትችላላችሁ ሙዚቃውን መስማት ትችላላችሁ ሌላው በጣም የገረመኝ ነገር ሙዚቃው 7 ደቂቃ ሆኖ በ3 እና ከዛ በላይ በሚሆኑ ቋንቋዎች ነው ይሄ ሙዚቃ የተሰራው በጣም ዩኒክ ያደረገው ነገር ዲስክሪፕሽኑ ላይ የአረብኛ ታይፖግራፊ ይታየኛል የፈረንሳይኛ ይታየኛል እንግሊዘኛ ይታየኛል ግን መጀመሪያ ላይ ኢንትሮ የሆነ ግዕዝ የሚመስል የቅዳሴ አይነት ድምጽ ነው የምንሰማው so በጣም ኤክስፐሪመንታል የሆነ ለየት ያለ ሙዚቃ ነው ሌኩን ያቀረበልን ይሄን ባለፈው ሰሞን ናይስ ኢንትረስቲንግ ሪሊ ያው የልጁ ብቃት ምንም ጥያቄ ውስጥ አይገባም ግን ያው ሞር እኛ የምንረዳው ነገር ኮኔክት የምናደርግበትን ነገር ቢሰራ ብለን እናስባለን ኮሜንት እናደርጋለን በባለፈው ሳምንት እነዚህ ሙዚቃዎች አዳዲስ ሙዚቃዎች ሪሊዞችን አግኝተናል እናንተ ምን ታስባላችሁ እነዚህ ሙዚቃዎች ሰምታችኋቸዋል ወዳችኋቸዋል or ደግሞ ሚስ ያደረግናቸው ሙዚቃዎች ካሉ ፕሊዝ ኮሜንት ላይ አሳውቁን ፋንፍሊክስ ሚውዚክ ይቀጥላል ተከታተሉ ብሩካዊ ሃይ እንዴት ነህ እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን Thank you so much for calling አክብረህን ስለመጣ ስቱዲዮችን ድረስ Thank you so much for calling me Absolutely ወዲያው ነው የጀመሩት ሲጀምሩ አዎ አክሽን አለ ወዲያው ጀመረ That's nice ወደ ስራ ወደ ገደለ Yes አሪፍ So how have you been? I'm doing good እግዚአብሔር ይመስገን Yeah ያየን ነው ደም ስትንቀሳቀስ ሶሻል ሚዲያ ላይ ምን ማለት ነው You're creating trends and you're following trends አትባልም I'm creating trends አብሮኝ የሚከተል ጠፋ እሱ ነው ችግሩ አብሮኝ የሚከተል ጠፋ አረ እንከተላለን I hope so Yeah ብሩካዊን ቲክቶክ ላይ ኢንስታግራም አይደለ በሁሉም ሶሻል ሚዲያ ፕላትፎርሞች including YouTube ላይ ማግኘት ትችላላችሁ ግን ከዛ በፊት Can you please introduce us? Who are you? Because ይሄ የመጀመሪያ appearance ይመስለኛል Yeah Right So my real name is Brook Makonnin Girma እሺ Stage name ብሩካዊ ነው ሁለገብ ሙዚቃ ባለሙያ ልበሉ ከዛ ግጥም ጽፋለሁ ዜማ ጽፋለሁ ዘፍናለሁ አቀናብራለሁ ጊታር እጫወታለሁ ኪቦርድ ነካ ዋሽንት ነካ So multidisciplinary I guess that's the right word Nice So ከሙዚቃ ውጪ ብሩካዊ ማን ነው ከሙዚቃ ውጪ ብሩካዊ I don't know በጣም ከባድ ጥያቄ ነው ምን ብዬ ልመልሰው Yeah because personality እንዳለ ከሙዚቃው ጋር ተዋህዷል ግን እስኪ ነጠል አድርገህ ራስህን እንደ ሰው Okay I guess እንደሱ ከሆነ እንደ ወጣት ራስን ማምለት ገልጸዋል ብሩካዊ አይምሮ ውስጥ መቆየት የሚወድ ሰው ነው ከራሱ ጋር መጫወት የሚወድ ሰው ነው He's a fun person to be around I guess I'm seeing that very fun very outgoing በጣም bubbly የሆነ personality አለ ግን at the same time ግን I guess እንትን የምለው ነገር is like people when people tell people like introvert ነኝ ስላቸው አያምኑኝም
because like you said የሆነ እጮት አለው ምናምን ነገር ግን የሆነ ኢንትሮቨርትድ የሆንኩት በማፈር or like በuncomfortableness ሳይሆን it's by choice like I told you like ከራሴ ጋር መጮት ወዳለሁ እና I prefer ከራሴ ጋር ማውራት ከሰው ጋር ከማውራት ይልቅ እና like I like to spend time ብቻዬን ሆኜ ከራሴ ጋር ሙዚቃህን እሱን ከራስ ጋር የምትወያይበት or የምትነጋገርበት መንገድ ነው ብለህ ታስባለህ? አንደኛው መንገድ ነው it's not the only thing ሙዚቃ has a lot of things for me it's one of things ለምሳሌ ምንድን ነው ሙዚቃ ላንተ? God like so many things ምን ብዬ ልንገረው so like that is ነው ከራሴ ጋር ማውራበት መንገድ ነው when I have questions በሱ ነው የምጠይቀው when I need to get something out of my system okay like ደስታም ይሁን ሀዘንም ይሁን like እዛ ላይ ነው ማውለው የጨነቀኝ ነገር ካለ አስደስተኝ ነገር ካለ ወደዛ ነው የምሄደው so it's not just like I make a lot of songs እናንተ መቼም ማሰማችሁ just ለራሴ ብቻ ታረጋቸው so ተመልካቾቻችን የዛሬው ገስታችን ብሩካዊ ነው ብሩካዊ አዲስ አልበም አውጥቷል ስሙ ምንድነው እንዴት ነበር creative process just tell us about it describe አድርግልን okay so ግማሽ አልበም ነው ኢፒ ነው it's not more አልበም ነገር ግን በአማርኛ ቋንቋ የለንም ኢፒ እንፍጠርለት እንደ እኔ እንትን ነበር ያልኩት so የቅምሻ አልበም ነበረ ብያልኩት it seems okay ኢፒ አማርኛ ትራንስሌሽን የለውም እና እኛም በጣም የምንቸገረው ወስነናል በቃ ካሁን በኋላ የቅምሻ አልበም ተብሏል ኢፒ እዚህ ጸድቋል thank you for coming I'll take the credit ካሁን በኋላ so አምስት ሙዚቃዎች ናቸው አንድ ላይ እንዴት ልናገር ይባላል so the reason እንዴት ልናገር ያልኩበት is እንትን so ሁሉንም ሙዚቃዎች ኮመን የሚያደርጋቸው ነገር like I said እንትን ነው እኔ ከራሴ ጋር መጫወት ነው የምወደውና a lot of times I don't መጀመሪያ ሐሳቤ ከራሴ ጋር ማውራት ነው እንጂ like መናገር ያለብኝ ግን ለሰው አልናገርም እና of course እሱ consequences አሉት ነገር እና እንዴት ልናገር ያልኩት all of these things are ለሆነ ሰው ብነግረው ያልኳቸውን ነገሮች ያልተናገርኳቸው ነገሮች ናቸው ያለው ስቶሪ አላቸው ማለት ነው ያንዳንዱ ሙዚቃዎች they're different stories እና ለመናገር they're all common to me of course ግን at the same time common የሚያደርጋቸው መናገር የፈለኩት ነገር ሳልናገር ያስቀመጥኳቸው ነገሮች ናቸው ግን በሙዚቃ ኤክስፕረስ አድርገው ማለት ነው please የኢፒ ታይትሎችን እስኪ ንገረኝ okay so የመጀመሪያው ሶንግ እንዴት ልናገር ሁለተኛው ነገ ሳይታይ featuring ሃዩ ሶስተኛው እባክሽን featuring ፊክሲዮስ አራተኛው እውነቱ አምስተኛው ፍቅር አሰከረ okay interesting which one is your favorite my favorite is የመጨረሻው ፍቅር አሰከረ የሚባለው and everyone's favorite እስካሁን ደግሞ is ነገ ሳይታይ የሚባለው ሁለተኛው ትራክ what's your genre I've tried a lot of things even rap ሞክሬ ነበር no one knows this ግን I hope no one knows መሞከር አልነበረብኝ ግን አሁን I'm settling down ወደ pop እና R&B አካባቢ pop funk R&B yeah you lean more into that which is houseም ትንሽ ፊሊክሲዮስ አስነክቶኛል I'm liking it እና you're a producer right ቅድም ያልከኝ yeah እባክሽን ፕሮዲዩስ ያደረገው እሱ ነው ደስ ይላል አሁን ሞር የምንሰማቸው ሙዚቃው እነዚህ upcoming artists አብዛኛውን ሊን የሚያደርጉት ወደ pop funk ነው so it is something that we're getting familiar with ጆሮአችን እየለመደ ያለው የሙዚቃ ስልት ነው ደስ ይላል በጣም so me personally I heard your EP and the last episode segment እየሰራ ነበር new release በሚለውና አቅርቤህም አለው እንዴት ልናገር የሚለው ሙዚቃ ነበር መጀመሪያ የሰማሁት and I got obsessed I love that track በጣም ደስ የሚል ነገር አለው it has this like nostalgic የሆነ melancholic የሆነ የሚያሳዝን አይነት ነገር አለው can you please tell me about the process እንዴት ነው create ያደረከው እሱ ሙዚቃ እንዴት ልናገር የሚባለው so I drive all my songs ከሆነ እውነተኛ ታሪክ ነገር ሁሌ 100% እውነተኛ ላይሆኑ ይችላሉ because reality is not always fun exciting ስለሆነ I take something እና ቅመም ያስፈልጋል ግድ ነው ነገር and so the story of it is I needed to tell someone የሆነ ነገር መናገር ነበረብኝ
እና የምነግራቸው ነገር እንደሚጎዳቸው አውቃለሁ እና ግን መናገር እንዳለብኝ አውቃለሁ ግን መጉዳቱን ግን አልፈልግም ነገር እዛ ድልማ ሳስበኝ ነበረ ነገር ነበር እና እሱ ድልማ ነው የጻፍኩት የሆነ እንደዚህ የድልማ አይነት it's confusion ያለው አይነት ሚውዚክ ይመስላል ግን done so well though በጣም ደስ ይላል ሜሎዲ ኮምፖዚሽን ማን ይሰራው እኔ ሁሉንም ኤክሰፕት መጨረሻ ላይ ጊታር ሶሎ አለ እሱን ወንጌል ነው የተጫወተው በጣም ሻውት ወንጌል ቴንክ ዩ ብሬክ ዳውን በጣም ደስ ይላል ልክፈልግ ያልኩት ችግር የለም ብያለኝ ነው appreciate that በጣም ነው የወደድኩት and more ደግሞ like ራስን በደንብ ልታወጣበት የቻልከው ሙዚቃ ቢያሰብኩኝ personally ብሩካዊ as an artist as a songwriter as a vocalist በደንብ ራስን express ያደረክበት ነው I think so yeah that's nice are you dating oh my god no have you ever I did not expect that I bet ለራስ ጥያቄ ጠበኩት do you have a crush currently yeah you do yeah ዘፍነህላት ታውቃለህ it's recent did you dedicate a song for her it's recent የተጻፈ ነው ገና የተጻፈ ነው it's in the process in the process ፍቅሩ የትንትን ያለበት ነው ማለት ነው yeah okay have you ever dedicated a song for a crush God, I guess I have. Okay, please tell your fans. I'm not gonna do that. You're ዘፈን ለክራሽ ነው በላቸው I'm not gonna do that. Why not? I'm not gonna. Because we love to know. Okay, I guess ማን እንደሆነ ምናምን እንዳይናገረኝ ግን I had a song ቀላል ሰው የሚባል before the CP ወጣ ቀላል ሰው የሚባል you can find it on YouTube, Spotify on his YouTube channel ሁሉንም ሙዚቃዎች on Spotify ማግኘት ትችላላችሁ. That one is for my crush. ቀላል ሰው ሆነችብህ? No, ቀላል ሰው ቀላል ሰው እንትን you're easy like ለመግባባት ትቀያለሽ ነው ቀላል ብላን የቀረበችው that's nice and social media ላይ በጣም አክቲቭ ሆነ እያየንህ ነው ሰሞኑን በስማማ አልጠፋ ብያለሁ አልተቻለም መጀመሪያም እንደጠቀስኩልህ ማለት ነው and አንተ እንደ artist how would you like to use your social media presence to promote your music or your art ለሌሎችም አርቲስቶችን ምን አይነት ሀሳብ መግለጽ ትፈልጋለህ ሶሻል ሚዲያ በመጠቀም ደረጃ so እውነት ለመናገር ገና ኤክስፔሪመንት እያደረኩ ነው ግን what I found out works is no so people just music like there are so many talented people TikTok ላይ or generally ዓለም ላይ that talent ማሳየት በቂ አይደለም you have to give a reason people care እንዲያደርጉ so ከሙዚቃችሁ ተጨማሪ like a bit of my personality ማሳየት አለባችሁ and I like to make jokes በጣም I like to make jokes and like I've been doing that a lot because that's just a very common part of me like camera ጀርባ like I make a lot of jokes and I brought that camera ፊት ለፊት ላይ and like people seem to love it because people are more drawn to your personality ከዛ ሙዚቃህንም አብረው ማለት ጀመረ not like በጣም recently like I said like EP ከወጣ በኋላ ነው consistently it might be the first time ever TikTok ከጀመርኩ like ለ3 ሳምንት ቀጥታ ቪዲዮ ስለክ ተባከን ቀጥልበት እና so like ገና እየጀመርኩ ነው እና it's hard for me to give advice ነገር ግን what's working for me is like show at least some aspect of your personality ማሳየት ይጠቅማል I think አብሮ ፋኖች your fan base አብሮ ከፐርሰናሊቲ ጋር ነው ሙዚቃን ሊቀበል yeah very interesting so I'd like to close our discussion with a cover or any song that you want to grace our studio with ጊታር አላችሁ ቢኖራችሁ ደስ ይለኝ ነበር ለምሳሌ ቀላል ሰው የሚለውን ብሰማው ደስ ይለኛል ስምና ሰከንድ ግጥሙን ላስታውሰው ድካም አትርፍ ያለው ማይሆንን ጋር ስዳክር እንዲሳካ መንገድ አትርፍ ያለው ስሯሯጥ ማይጠቅመኝን ሳሳድድ የነበርሽ እስካሁን አንቺ ሰው ፍቅር እንዲቀሎኝ አያውቅም ለማም ግጥሙ ረስቼዋለሁ ዋው በጣም ደስ የሚል ድምጽ ነው ያለ love it like
አውቶቲዩን ምናምን የሌለበት አኮስቲክ raw ድምፁን ሰምተናል ብሩካዊ you're a very fresh talent Thank you. I love to see ከዚህ በላይ ደግሞ ምን ልትሰራ እንደምትችል ማየት በጣም ያጓጓናል ማየት እንፈልጋለን I'm excited to do more too. Absolutely so ለኦዲየንሶቻችን አንድ የመጨረሻ ሜሴጅ ካለ I'll give you the chance that will be your camera እንዴት ልናገር የሚል ሙዚቃ አውጥቻለሁ ስሙት የሶሻል ሚዲያ ሃንድሎችን ከስር እናስቀምጥልሃለን Yes. ሁሉም በብሩካዊ ነው አይደል ሁሉም በብሩካዊ ነው ሁሉንም በብሩካዊ ማግኘት ትችላላችሁ ተመልካቾቻችን የዛሬው ገስታችን ብሩካዊ a new upcoming fresh talent የሆነ በርግጥ ነግረኸኛል አብን እንደ ሲን ብለኸኛል ግን በመሃል ጠፍቶ አሁን በአዲሱ ኢፒዩ እንዴት ልናገር በሚለው መጥቷል ተከስቷል so please go and check him out Thank you so much. የሚቀጥለው የፋንፍሊክስ ሴግመንቶቻችን ይቀጥላሉ ተመልካቾቻችን አብራችሁን ቆዩ ተመልካቾቻችን የፋንፍሊክስ ሚውዚክ ኤፒሶድ 3 ሴግመንቶች ይሄንን ይመስሉ ነበር ከብሩካዊ ጋር በጣም ደስ የሚል ቆይታ አሳልፌ ነበር እንዲሁም ደግሞ ባሳለፍነው ሰሞን የነበሩትን አዲስ ሚውዚክ ሪሊዞችን አሳውቂያችኋለሁ ስለ ፕሮግራማችን ያላችሁን አስተያየትና ኮሜንት እባካችሁን አሳውቁን ኮሜንት ላይ ጻፉልን በተለያዩ ሶሻል ሚዲያ ፕላትፎርማችን ልትከታተሉን ትችላላችሁ ቲክቶክ እና ኢንስታግራማችን በፋንፍሊክስ ሚውዚክ ታገኙታላችሁ ፋንፍሊክስ ሚውዚክ ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰብ መሆናችሁ ያስፈልገናል ግድ ነው አብራችሁ የቆዩት ባለም ነኝ እናመሰግናለን